ረከዩ እንግዲህ ዛሬ አዲስ ትምህርት ነው የምንጀምረው ማለትም ለሮቡ ይሄም ደግሞ መንፈስ ቅዱስን ማስተናገድ የሚል ርዕስ ይዘን አንድ 4-5 ሳምንታት እንደ ጌታ ፈቃድ ጌታ እንደረዳ በዛ ለመጠቅለል እንሞክራለን። መንፈስ ቅዱስን እንግዲህ ማስተናገድ ትልቁ አንዱ እግዚአብሔር በቤቱ በልጆቹ ላይ የሚፈልገው ነገር ነውና ያንን በተመለከተ እንግዲህ የእግዚአብሔርን ቃል አብረን እንማራለን ማለት ነው። እኔ መቼም የዋለ ያደር በጌታ ቤት እየቆየው ስመጣ ለመንፈስ ቅዱስ ያለን ስፍራ፣ ለመንፈስ ቅዱስ ያለን ቦታ፣ መንፈስ ቅዱስ በእኛ ህይወት እንዲሰራ የምንፈቅድለት አቅም በጣም ወሳኝ የሆነ ጉዳይ ነው። ደግሞ በሚገርማችሁ ሰው በመንፈስ ጀምሮ በስጋ መጨረስ የሚችል ስለሆነ አንዳንድ ጊዜ ሰው ስለሚደክም በእሳት ጀምረን በእሳት እንድንጨርስ በመንፈስ ቅዱስ በእኛ ህይወት የተጀመረው ነገር በመንፈስ ቅዱስ እንዲቀጥልና በመንፈስ ቅዱስ ደግሞ እንዲጠቃለል በቃ ትልቁ እየጸለይኩኝ ነው ይሄንን ነገር እያዘጋጀውም ያለሁት እንድንማርም ይሄንን ጊዜ ሳስብ መንፈስ ቅዱስን እየጸለይንም እየተጠባበቅ ነው። ልባችንንና ቤታችንን ጓዳችንን ህይወታችንን ሁሉ ለእርሱ እየከፈትን በቃ ይሄንን ዛሬ መንፈስ ቅዱስን ማስተናገድ የሚለው ነገር ቤቴ እሱን የሚያስተናግድ ቤት እንዲሆን፣ ለእርሱ ስፍራ ያለኝ ሰው እንደሆን፣ ለእርሱ ስፍራ ያለው ቤተሰብ እንዲሆን ቤተሰባችን ከምንምና ከማንም በላይ ልቆና ገኖ መንፈስ ቅዱስ ከኔ ማደር በእኔ ውስጥ ከማደሩ አንስቶ ቤቴን ህይወቴን ዘመኔን እስከሚገዛ ድረስ ለዚህ ራሳችንን እያዘጋጀን ቃሉን ላከፈወሳቸው ስለሚል የሚፈውሰውን እየፈወሰ የሚዳሰሰውን እየዳሰሰ ወደ ቃሉ እውነት ሁላችንንም ያምጣል እና በዛ መንፈስ ሆነን ነው እንድንካፈል የምጠይቃችሁና መጽሐፍ ቅዱሳችሁን ከያዛችሁ ወደ ሕዝቅኤል ምዕራፍ 47 እንከፍትና ከቁጥር 1 እስከ 12 ያሉትን ጥቅሶች አብረን እናነባቸዋለን። ሕዝቅኤል ምዕራፍ 47 ትንቢተ ሕዝቅኤል ምዕራፍ 47 ከቁጥር 1 እስከ 12 በጌታ ስም አነባዋለሁ። ከዚያም ያ ሰው ወደ ቤተ መቅደሱ መግቢያ መልሶ አመጣኝ። ከቤተ መቅደሱ መድረክ ስር ውሃ እየወጣ ወደ ምስራቅ ይፈስ ነበር። ቤተ መቅደሱ ለምስራቅ ትይዩ ነበርና ውሃው ከቤተ መቅደሱ በስተደቡብ በኩል በመሰዊያው ደቡብ በኩል ስሩን ይወርዳል። ከዚያም በሰሜኑ በር በማውጣት በውጭ አዙሮ በምስራቅ አቅጣጫ ወዳለው የውጭ በር መራኝ። ውሃውም በደቡብ በኩል ይፈስስ ነበር። ቁጥር 3 ያም ሰው የመለኪያውን ገመድ በእጁ ይዞ ወደ ምስራቅ በመሄድ 1000 ክንድ ለካ። ከዚያም እስከ ቁርጭምጭሚት በሚደርሰው ውሃ ውስጥ መራኝ። ቀጥሎም 1000 ክንድ ለካ፣ እስከ ጉልበት ወደሚደርሰው ውሃ መራኝ። ከዚያም ሌላ 1000 ክንድ ላከ፣ እስከ ወገብ ወደሚደርስም ውሃ መራኝ። እንደገና 1000 ክንድ ለካ። አሁን ግን ልሻገረው የማልችል ወንዝ ሆነ፣ ምክንያቱም ውሃው ጥልቅ ስለነበረ በዋና ካልሆነ በቀር በእግር ሊሻገሩት የማይቻል ነበረ። እርሱም የሰው ልጅ ሆይ ይህን ታየዋለህን ሲል ጠየቀኝ። ከዚያም መልሶ ወደ ወንዙ ዳር መራኝ። እዚያም በደረሱ ጊዜ በወንዙ ግራ እና ቀኝ ብዙ ዛፍ አየሁ። እርሱም እንዲህ አለኝ፣ ይህ ውሃ ወደ ምስራቅ ምድር ይፈሳል፣ ወደ ባህሩ ወደሚገባበት ወደ አረባ ይወርዳል። ወደ ባህሩም ሲፈስስ በዚያ የነበረው ውሃ ንጹህ ይሆናል። ወንዙ በሚፈስበት ስፍራ ሁሉ ብዙ ሕያዋን ፍጥረታት ይኖራሉ። ይህ ውሃ በዚያ ስለሚፈስስና ጨውማ የሆነውን ውሃ ንጹህ ስለሚያደርገው አሳ በብዛት ይኖራል። ስለዚህ ወንዙ በሚፈስበት ስፍራ ሁሉ ማንኛውም ነገር በሕይወት ይኖራል። አሳ አጥማጆችም በወንዙ ዳር ይቆማሉ። ከአይን ጋዲ እስከ አይን ኤግላይም ድረስ ያለው ቦታ መረብ መዘርጊያ ይሆናል። አሳውም እንደ ታላቁ ባህር አሳ የተለያየ አይነት ይሆናል። ነገር ግን ረግረጉና እቋሪ ውሃ ንጹህ አይሆንም፣ ጨው እንደሆነ ይቀራል። በወንዙም ዳርና ዳር ፍሬ የሚያፈሩ የዛፍ አይነቶች ሁሉ ይበቅላሉ። ቅጠላቸውም አይደርቅም፣ ፍሬ አልባም አይሆኑም። ከመቅደሱ የሚወጣው ውሃ ስለሚፈስላቸው በየወሩ ያፈራሉ። ፍሬያቸው ለምግብ ቅጠላቸው ለፈውስ ይሆናል ይላል። እግዚአብሔር የተባረከ ነው። እንግዲህ ይሄ ሁሉ ታሪክ የጀመረው ምዕራፍ 47 ከምንድነው? የሁሉ ያነበብነው ነገር የጀመረው ከመድረኩ ስር የሚወጣ ውሃ አለ ብሎ
ነው የጀመረው። ከመድረኩ ስር የሚወጣ ውሃ አለ። እግዚአብሔር የተባረከ ይሁን። ይሄ እንግዲህ በሕዝቅኤል 47 ላይ ያ መቅደስ ብዙ ጊዜ ስናስተምር እንደምትከታተሉን ተስፋ እናደርጋለን እና ይሄ መቅደስ ተጻፈ፣ እንዴት እንደሚሰራ ስርዓቱ እንዴት እንደሆነ አደራረቡ እንዴት እንደሆነ ዲዛይኑ ሁሉ ተጽፏል። ነገር ግን ይሄ መቅደስ ተሰርቶ አያውቅም። በሚታየው ዓለም ውስጥ በጉዞ ዓለም ውስጥ በሚታየው ዓለም ውስጥ አልተሰራም። እኔ በጣም ሳየው በጣም የመንፈስ ቅዱስን አሰራር የሕዝቅኤል መጽሐፍ እንደያዘ ማን ይዞታል? ምክንያቱም መንፈስ አወጣኝ፣ መንፈስ አነሳኝ፣ መንፈስ አስገባኝ፣ መንፈስም እንዲህ አለ ነው። መንፈስ ቅዱስ የሚሰራውን ስራ በሙሉ ነው የሚያሳየን እና በሕዝቅኤል ላይ ጎልቶ የሚታዩ ነገሮች አንዱ ትልቁ የእግዚአብሔር ክብር ነው። ሁለተኛው ደግሞ መንፈስ ቅዱስ ነው። መንፈስ ቅዱስ በጣም ጎልቶ የሚታይበት መጽሐፍ ነው። ስለዚህም አሁን ዛሬ ባነበብነው ክፍል ላይ ከምዕራፍ 40 ጀምሮ ስለዚህ ስለ አዲሱ ቤተ መቅደስ ከተናገረ በኋላ የመቅደሱን ስርዓት፣ አደራረግ፣ ቅርጹን፣ በውስጡ የሚቀመጡትን እቃዎች ሁሉ ከተናገረ በኋላ ስራው ካለቀ በኋላ ምዕራፍ 47 ላይ ሲናገር ከመቅደሱ ስር ይላል፣ ያውም ከቅድስተ ቅዱሳኑ ስር የሚወጣ ውሃ አለ፣ ውሃ ጅረት አለ ይላል። ሲወጣ ትንሽ ሆኖ ይወጣል፣ ነገር ግን እየሰፋ እያደገ ህይወት እየሰጠ የሚሄድ ወንዝ እንደሆነ ይናገራል። ይሄ ከመድረኩ ስር የሚወጣው ውሃ መንፈስ ቅዱስን የሚያመለክት ነው። ማለትም ምድርን የሚሸፍን ነው። እግዚአብሔር የተባረከው ምድርን የሚሸፍን ነው። ስፍራን ሁሉ የሚሸፍን እሱን የመንፈስ ቅዱስን አሰራር ያስተምረናል። ወደ ምስራቅ ይፈስ ነበር ይላል። ያው እንደምታውቁት የምስራቁ በር እግዚአብሔር ብቻ የሚወጣበትና የሚገባበት በር ነው። ከእግዚአብሔር ዘንድ የወጣ ነው። በሌላ ቋንቋ ራሱ መንፈስ ቅዱስን እኛ ስናጠና ስላሴን ያው ራሱ እግዚአብሔር ነው። ነገር ግን ከስላሴ ምክር ቤት ኢየሱስ ልኮት እኔ ብሄድ ይሻላቸዋል አጽናኙን መንፈስ እልካለሁ ብሎ የተላከው የእግዚአብሔር መንፈስ ነው። የገባበት ሁሉ ውበትን የሚሰጥ ታሪክን የሚቀይር የእግዚአብሔር መንፈስ ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ይሄንን መንፈስ ነው እዚህ ላይ የሚያሳየው። ምን ይላል? ውሃውም ስር ስሩን ይወርዳል ይላል። ከእግዚአብሔር የመገኘቱ ክብር ውስጥ የሚወጣውን መንፈስ ቅዱስን ያሳያል። እንግዲህ ይሄ የእግዚአብሔርን ምድርን ሊሸፍን ሲፈልግ ትዝ ይላችሁ ከሆነ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ብሎ ጌታ ኢየሱስ ክርስቶስ ሲናገር ምንድን ያላቸው? ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ነው ያለው። ስለዚህ መንፈስ ቅዱስ ሳይወርድ ምድርን መሸፈን አይቻልም። መንፈስ ቅዱስ ሳይወርድ ይሄ የእግዚአብሔር ፈውስ፣ የእግዚአብሔር ማዳን ምድርን ሊሸፍን አይችልም። እኔ አንድ ነገር ዛሬ የምነግራችሁ ምን መሰላችሁ? ችሎታዬ ፈቃዱን አያደርገውም፣ እውቀቴ ሐሳቡን አይፈጽመውም። የሚፈጽመው የእግዚአብሔር መንፈስ በእኔ ላይ ነው። ለዚህ ነው ኢሳይያስ 61 ላይ የእግዚአብሔር መንፈስ በእኔ ላይ ነው ብሎ ጌታ ኢየሱስ ክርስቶስ የተናገረው። የተወደደችውን የእግዚአብሔርን ዓመት ለመስበክ የእግዚአብሔር መንፈስ በእኔ ላይ ነው ብሎ ነው የተናገረው። ይኸውላችሁ የእግዚአብሔር መንፈስ በእኛ ውስጥና በእኛ ላይ በእኛ አልፎ ሲሰራ የሚሆን ነገር አለና እኔ አንድ ነገር ነው ዛሬ ብዬ መጀመር የምፈልገው። እኛ ሪቫይቫልን አይደለም የምናሳድደው ምንጩን ነው። ምንጩ የእግዚአብሔር መንፈስ ነው። ክብር ለኢየሱስ ይሁን። የምንከታተለው የእግዚአብሔርን መንፈስ ነው። የምንፈልገው የእግዚአብሔርን መንፈስ ነው። የእግዚአብሔር መንፈስ ባለበት ምን አለ? አርነት ስላለ። የእግዚአብሔር መንፈስ ባለበት ሪቫይቫል አለ። የሞቱ ነገሮች ሪቫይቭ ማለት ምንድን ነው? የሞተ ነገር ሲቀሰቀስ ማለት ነው። ስለዚህ የእግዚአብሔር መንፈስ ስንፈልገው የእግዚአብሔር መንፈስ ህይወታችንን ሲያጥለቀልቅ ልክ ዛሬ እዚህ ላይ እንዳነበብነው በሕዝቅኤል 47 በሚገባበት ሰፈር ሁሉ ህይወትን ይዘራል ይላል። ክብር ለኢየሱስ ይሁን። ስለዚህ ዛሬ አንድ ነገር ልንገራችሁ። ህይወት የሚሸት ነገር ህይወታችንን እንዲሞላ፣ ቤታችንን እንዲሞላ፣ ቤተክርስቲያንን እንዲሞላ በዋነኝነት አዲስ ኪዳን ላይ እንድንፈልገው የመጣልን ይሄ የእግዚአብሔር መንፈስ ነው። ሁል ጊዜ በሱ ተጥለቅልቀን ተሞልተን፣ ክብር ለኢየሱስ ይሁን፣ በእግዚአብሔር መንፈስ ሙላት ውስጥ እንድንመላለስ። ምክንያቱም እሱ የገባበት፣ እሱ ያለፈበት፣ እሱ የነካው ነገር ሁሉ በህይወት ይኖራል። ክብር ለኢየሱስ ይሁን። እግዚአብሔር ስሙ ይባረክ። ይህንን የመንፈሱን ሙላት በሕዝቅኤል 47 ላይ ሲጠቅሰው ከቁርጭምጭሚት እስከ መዋኘት ድረስ
ብሎ አንዳንድ ሺህ ለካ እያለ ቁርጭምጭሚት ከዛ ጉልበት 1000 ሲለካ ከዛ 1000 ሲለካ ወገብ እያለ ውሃው መራመድ እስከማያስችል ድረስ ምን ሆነ ይላል የሚዋኝበት ሆነ ብሎ የእግዚአብሔር ቃል ይናገራል። ይሄ እንግዲህ አንዱ በጣም ቁልፍ ነገር ምንድነው? የእግዚአብሔር መንፈስ ጠቅላላ እኛን እያጥለቀለቀ ህይወታችንን፣ ኑሯችንን፣ አካሄዳችንን፣ አገልግሎታችንን በሙሉ እያጥለቀለቀ ዶሚኔት እያደረገ ሲሄድ የውላችሁ እኛ ሳንሆን ይሄ እግዚአብሔር ወንዝ፣ ይሄ እግዚአብሔር መንፈስ እኛን መምራት፣ እኛን መውሰድ ይጀምራል። ክብር ለኢየሱስ ይሁን። ደስ ይለኛል። መንፈስ ቅዱስ ይሄንን ስራ ይሰራል። ትዝ ይላችሁ ከሆነ መንፈስ ቅዱስ ነጠቀው ይላል ስለ ፊልጶስ ሲናገር እግዚአብሔር ቃል በሐዋርያት ሥራ ላይ። ደስ አይልም? መንፈስ ቅዱስ ኦርኬስትሬት ያደረገው። ሃሌሉያ። እኔ ዛሬ አንድ ትልቅ መሻት አለኝ። ዋካችሁን እኔ ዛሬ ውስጣችን ይፈልገው ይጠማው። መንፈስ ቅዱስ ሆይ ከምንምና ከማንም በላይ ከመቼውም ጊዜ በላይ ታስፈልገኛለህ የምንልበት ጊዜ፣ ህይወቴን ሙላ፣ ዘመኔን አጥለቅልቅ የምንልበት ጊዜ መሆን አለበት። በእነዚህ 5 ሳምንታት ይህንን ከቃሉ ስንማር ቃሉን እየተማርን እንጸልይ። ቃሉን እየተማርን መንፈሱ እንዲያጥለቀልቀን ውስጣችን ረሃብ ይግባ። ክብር ለኢየሱስ ይሁን። ይኸውላችሁ እውቀት ያስታበያል አይደለም? ሌላ ስራ የለው። መንፈስ ግን ህይወትን ነው የሚሰጥ። እግዚአብሔር የተመሰገነ። ስለዚህ ዛሬ ብዙ እንድናውቅ አይደለም እኛ የምንፈልገው፣ በገባን ነገር ውስጥ፣ በተረዳነው ነገር ውስጥ፣ ባወቅነው ነገር ውስጥ እንፈልገው እሱ እና እርሱ ህይወታችንን እንዲያጥለቀልቅ ያስፈልጋል። እና እዚህ ላይ ያለው ምንድነው እንግዲህ ሰው ቁርጭምጭሚት፣ ከዛ ጉልበት፣ ከዛ ወገብ፣ ይሄ ብዙ ጊዜ በአስተምሮ የተሰጡ ናቸው። እንግዲህ መንፈስ ቅዱስ ምን ያህልን ይገዛል፣ ምን ያህል ነገሬን ይቆጣጠራል የሚለውን የሚያሳይ ውሃ እግራችሁ ውሃ ውስጥ ቢረግጥና ውሃ ውስጥ ከቁርጭምጭሚት ድረስ ቢሆን በቀላሉ ውሃውን ማኔጅ ማድረግ ትችላላችሁ። እስከ ጉልበትም ቢሆን በቀላሉ ማኔጅ ማድረግ ይቻላል። እስከ ወገብም ቢሆን በተወሰነ ደረጃ ማኔጅ እያደረግ ነው፣ እየተቋቋም ነው፣ እየገዛ ነው። በተወሰነ ደረጃ ልንሄድ እንችላለን። እየሞላ ግን የሚዋኝበት ደረጃ ሲደርስ ግን አሁን ብዙኛ ማኔጅ አናደርገው። ማኔጅ የሚያደርገን ውሃው ይሆናል ማለት ነው። ምክንያቱም ወንዝ ብታውቁ ወንዝ ስለሆነ የእግዚአብሔር መንፈስ ኩሬ ስላልሆነ እግዚአብሔር መንፈስ ወንዝ ምንድን ነው የሚያደርገው? ይፈሳል። ስለዚህ ወደሚሄድበት ነው ይዞ ነው የሚሄደው። እና ይሄ በጣም በጣም ወሳኝ ነው። የመንፈሱ ሙላት ውስጥ መግባት የክርስቲያን ናምበር 1 አንደኛ ጥማቱ በመንፈስ ቅዱስ ሙላት መመላለስ ነው። ክብር ለኢየሱስ ይሁን። ይሄ የክርስቲያን ጥማቱ። ለምሳሌ መንፈስ ቅዱስ ዛሬም ህይወቴን ሞልቶ አጥለቅልቆ ከብሮብኝ ሰርቶብኝ ከሆነ ነገ ማለዳ ይሄው ነው መፈለግ ያለበት። ይሄ እግዚአብሔር መንፈስ ህይወታችንን እያጥለቀለቀ ሁሌ ትኩስ ትኩስ ማንነታችንን እየገዛ እግዚአብሔር ወደዚህ ህይወት ይክተተን። እኔ ትልቅ ጥማቴን ነው፣ በዛው ጸሎቴንም ነው እግዚአብሔር ይሰማኛል ብዬ አምናለሁ። ታሪካችንን የሚለውጥ አምላክ ስላለ ክብር ለኢየሱስ ይሁን። ስለዚህ ከቁርጭምጭሚት እስከ መዋኘት ድረስ ሲሄድ እናያለን። ይሄ መንፈስ ቅዱስ እንግዲህ ይሄ እንደ ህይወት ውሃ ስናየው ዮሐንስ ምዕራፍ 4 ቁጥር 14 ላይ እንደዚህ ይላል፣ እኔ ከምሰጠው ውሃ የሚጠጣ ግን ከቶ አይጠማም አላት። እኔ የምሰጠው ውሃ በውስጡ የሚፈልቅ የዘላለም ህይወት ውሃ ምንጭ ይሆናል ይላል። ክብር ለኢየሱስ ይሁን። ከሬ ኤክሳይት ያደረገን ምን ያደረገናል እዚህ ምድር ላይ ወገኖች? እንግዲህ የትኛውም ቲያትር፣ የትኛውም ኮሜዲ፣ የትኛውም ጨዋታ አይደለም። ይሄ ነው ከሁሉ በላይ ኤክሳይት የሚያደርገን። ለምን? ተመልከቱ ያለውን ቃል። ትዝ ይላችሁ ከሆነ ምን አለች እንዴ? አንተ ከአባታችን ከያዕቆብ አትበልጥም ስትለው፣ እኔ ከምሰጠው ውሃ የሚጠጣ ግን ከቶ ምን አይልም አይጠማም። እኔ የምሰጠው ውሃ በውስጡ የሚፈልቅ የዘላለም ህይወት ውሃ ምንጭ ይሆናል ብሎ ይናገራል። እንደገና ራሱ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 7 ከቁጥር 37 ጀምሮ እስከ 38 ሲናገር የበዓሉን መጨረሻ በሆነው በታላቁ ቀን ኢየሱስ ቆሞ ከፍ ባለ ድምፅ እንዲህ አለ። ይሄንን የተናገረለት ጌታ ኢየሱስ ክርስቶስ ቀስ ብሎ አልተናገረም፣ እየጮኸ ነው የተናገረው። ከፍ ባለ ድምፅ ይሄንን ያወጀው። ለምን? ይሄ ነው እንግዲህ የመጣሁበት ጉዳይ እያለ ምንድነው እሱ? ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ምንጭ ከየት? ከሆዱ
ይፈልቃል። ይህንንም የተናገረው ስለ መንፈስ ቅዱስ ነበር ይላል እግዚአብሔር ቃል ሲናገር። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበር ይላል ቁጥር 39 ላይ። ስለዚህ መንፈስ ቅዱስ ነው ምን የሚያደርገው? ይሄ ውሃው መንፈስ ቅዱስ ነው። የህይወት ውሃ ምንጭ እርሱ ነው። ደስ የሚለውን ነገር ልንገራችሁ። እንኳን ልንሰለቸው እንኳን ልንለምደው ምን ይላል ሲናገር ምዕራፍ 4 ቁጥር 14 ላይ ከላይ ያለው ጥቅስ ላይ ምን ይላል? እኔ የምሰጠው ውሃ በውስጡ የሚፈልቅ ይላል። ገና አይገርማችሁ? ውሃውን ብቻ በውስጡ የሚፈልቅ የዘላለም ህይወት ውሃ ምንጭ ይሆናል ይላል። ጨረስኩት ስትሉ የማትጨርሱት፣ ኧረ በቃ ስትሉ የማይዘጋ። ልክ ያቺ ሴት ዘይቱን ነቢዩ እንዳዘዛት ማፍሰስ ስትጀምር ማሰሮ ሲያልቅ ነው እንጂ ዘይቱ ያቆመው፣ ዘይቱ አያቆምም ነበር። ይሄ መንፈስ ቅዱስ ባህሪ ነው። መንፈስ ቅዱስ ተቀርቶ ተቀርቶ ፈሶ ፈሶ የማያልቅ መንፈስ ነው። ክብር ለኢየሱስ ይሁን። ልክ እንደ እግዚአብሔር ስለሆነ ራሱ ማለዳ ማለዳ አዲስ ነው፣ ታማኝነቱ ብዙ ነው እንደሚለው አያልቅም የመንፈስ ቅዱስ ነገር። ለዚህ ነው እሱ ህይወቴን መግዛት ሲጀምር የማያልቅ ነገር በህይወቴ ውስጥ መስራት ይጀምራል። ዘላለማዊ ተጽዕኖዎች ማምጣት ይጀምራል። ታሪኬ ቤተክርስቲያን ደርሼ የመጣው ከማለት ያሳልፈዋል። ጸለይኩ ብቻ ከማለት ያሳልፈዋል። መንፈስ ቅዱስ በእኛ ላይ የሚሰራው ስራ እጅግ የከበረ ይሆናል ማለት ነው። እግዚአብሔር የተባረከ ይሁን። መንፈስ ቅዱስ እንግዲህ የህይወት ውሃ ነው ብለን ስንል እዚህ ሕዝቅኤል ምዕራፍ 47 ቁጥር 9 ላይ ምን ይላል? የሚለውጥ ነው፣ የሚለውጥ ነው። ወንዙ በሚፈስበት ስፍራ ሁሉ ብዙ ሕያዋን ፍጥረታት ምን ይላሉ? ይኖራሉ። ይህ ውሃ በዚያ ስለሚፈስና ጨዋማ የሆነውን ውሃ ንጹህ ስለሚያደርግ፣ አያችሁ የሚያደርገው ነገር ምንድን ነው? አንደኛ የደረቀውን ያለመልማል፣ ሁለተኛ የተበላሸውን ይፈውሳል። እግዚአብሔር የተመሰገነ ይሁን። ስለዚህ ወንዙ በሚፈስበት ስፍራ ሁሉ አለ ስንቱ ማንኛውም ነገር በህይወት ይኖራል ይላል። እግዚአብሔር የተባረከ ይሁን። ስለዚህ መንፈስ ቅዱስ ባለበት ምን አለ ማለት ነው? ሕያውነት። ህይወት ብቻ ሳይሆን ሕያውነት አለ። መኖር መተንፈስ ብቻ ሳይሆን አላይቭ መሆን አለ፣ ሕያው መሆን አለ። እግዚአብሔር የተባረከ ይሁን። ሕያው መሆን ምን ማለት ነው? ህይወቴ ኤግዚስት ያደርጋል እዚህ ምድር ላይ አለው ብቻ ሳይሆን ትርጉም ያለው ህይወት ይሆናል ማለት ነው። ቀደም ሲል ከጥቂት ሳምንታት በፊት በሁለት ላይ እንደተማረን በመንፈስ መሆን ብቻ ሳይሆን በመንፈስ መመላለስ ማለት። በሌላ ቋንቋ መንፈስ ቅዱስ በእኔ ውስጥ ከዛ በእኔ አልፎ እየሰራ ማለት አላይቭ ያደርገናል። ስለዚህ ይሄ የህይወት ውሃ ወንዝ የሚለውጠው ነገር አለ፣ የሚለውጠው ነገር አለ። ልክ በእሱ አንጻር ግን ደግሞ ሌላ አቅጣጫ አለው። የማይለወጥ ነገር ደግሞ አለ ይላል እዛ ላይ ሲናገር ሕዝቅኤል 47 ቁጥር 11 ላይ ነገር ግን ረግረጉና እቋሪ ውሃ ንጹህ አይሆንም፣ ጨው እንደሆነ ይቀራል የሚል ክፍል አለ። ምን ማለት እንደሆነ ታውቃላችሁ? ወንዙ ሊፈውስ ሲመጣ ረግረግና እቋሪ ሆኖ መቅረት የሚፈልግ ክፍል አለ። ምክንያቱም በኋላ እንመጣበታለን፣ መንፈስ ቅዱስ የምንፈልገው መንፈስ ነው። ስለዚህ ነው ረግረጉና እቋሪው በሌላ ቋንቋ ለውጥ ካልፈለግ መንፈስ ቅዱስ ምንም አይታገልህም። ለዚህ ነው አብ የሰጠውን የተስፋ ቃል ጠብቁ። ከዛስ እነሱ ሲጠብቁ እንዴት ጠበቁ? እየጸለዩ መንፈስ ቅዱስ ሆይና እያሉ አብ የሰጠን ተስፋ መንፈስ ቅዱስ ና እያሉ ሲጠብቁት መንፈስ ቅዱስ መጣ። እየጸለዩ ሲፈልጉት መንፈስ ቅዱስ መጣ። ልክ እንደዚሁ ደግሞ መንፈስ ቅዱስን ባትፈልገው እቋሪውና ረግረጉ ምን ይሆናል ይላል? ንጹህ አይሆንም። ምንም እንኳን ይሄ የሚፈሰው ወንዝ ይሄ የሚፈሰው ውሃ ፈዋሽ ቢሆንም ነገር ግን ካልፈለከው እቋሪና ረግረግ ሆነህ ነው የምትቀረው። በጣም በጣም ከባድ ቃል ነው። ለዚህ ነው ዛሬ አንድ ነገር የምነግራችሁ፣ መንፈስ ቅዱስን መጠማት መፈለግ አማራጭ የሌለው የክርስትና መንገድ ነው፣ የክርስትና ህይወት ነው። እግዚአብሔር የተመሰገነ ይሁን። በጌታ ነኝ ካለ በኋላ ሰው ቀጥሎ ትልቁ ኃላፊነቱ ትልቁ ነገሩ መንፈስ ቅዱስን በየዕለቱ በመንፈስ ቅዱስ ለመሞላት መፈለግ ነው፣ መጸለይ ነው፣ እግዚአብሔርን መጠየቅ ነው። ስለዚህ ምንም እንኳን መንፈስ ቅዱስ ፈዋሽ ቢሆን መንፈስ ቅዱስን ደጄን ከፍቼ ካልተቀበልኩት፣ ወደ ህይወቴ እንዲገባ ካልፈቀድኩ፣ እኔ እሱን የማልፈልገው ከሆነ
እንዲህ አይነቱ ዕጣ ነው ያለው የሚል ሐሳብ ያሳየናል። እንግዲህ ከወንዙ የተነሳ ፍሬያማነት እንደሚሆን የእግዚአብሔር ቃል ይናገራል። ምን ይላል ሲናገር? ቁጥር 12 ላይ በወንዙም ዳርና ዳር ፍሬ የሚያፈሩ የዛፍ አይነቶች ሁሉ ይበቅላሉ ይላል። አይገርማችሁ? ይሄ እኮ ዝም ብሎ እንዳይመስላችሁ፣ ይሄ የነበረው ምድር ደረቅ ምድር ነበረ። ነገር ግን ይሄ ወንዝ ሲመጣ ፍሬ የሚያፈሩ የዛፍ አይነቶች ሁሉ ይበቅላሉ። ምን ማለት መሰላችሁ? አሸዋ ውስጥ ተቀብረው አፈር ውስጥ ተቀብረው የነበሩ ሁሉ ውሃው ሲመጣ ሰብረው ወጡ። ሰብረው መውጣት ያቃታቸው የነበሩ ሁሉ ሰብረው ወጡ። እግዚአብሔር የተመሰገነ ይሁን። ከዚህ እኔ በፍጹም ታሪኬ ተደምድሟል፣ ከዚህ ወዲያ አዲስ ምዕራፍ የለኝም ያሉ ሁሉ አዲስ ቻፕተር ተከፈተ፣ አዲስ ምዕራፍ ተከፈተ። ከመሬት ሰብረው መውጣት ያቃታቸው ተክሎች ሁሉ ሰብረው ወጡ። እግዚአብሔር የተመሰገነ ይሁን። ዛሬም በእናንተ ላይ ይህንን ጌታ እንዲያመጣ፣ በቤታችሁ ላይ በህይወታችሁ ላይ ጌታ እንዲያመጣ ጸሎቴ ነው። እግዚአብሔር የተመሰገነ ይሁን። አያችሁ ምን ይላል? ቅጠላቸው መብቀል ብቻ አይደለም፣ አይደርቅ፣ ከዛስ ፍሬ አልባ አይሆኑም ይላል። መንፈስ ቅዱስ ሲመጣ ፍሬያማነት ግዴታ ነው። ህይወትህ ያፈራል፣ ኑሮህ ያፈራል፣ አገልግሎትህ ያፈራል። በትዳራችሁ ታፈራላችሁ፣ ልጆች ካላችሁ በልጆቻችሁ ታፈራላችሁ፣ ቤተሰብ ካላችሁ በቤተሰብ በዘር ማንዘራችሁ ማፍራት ትጀምራላችሁ። በቤተ ክርስቲያን እናፈራለን። ለመሰላችሁ የመንፈስ ቅዱስ ባህሪ ፍሬያማነትን ማምጣት። ከመቅደሱ የሚወጣው ውሃ ስለሚፈስላቸው ይላል። አያችሁ፣ ከየት ነው ምንጩ? ከዋናው ከመቅደሱ ስለሚፈስላቸው ምን ይላል? ሃርቨስት ብዙ ጊዜ በሆነ ያክል ጊዜ ነው። ይሄ ግን በየወሩ ያፈራል ይላል። እግዚአብሔር የተመሰገነ። በየወሩ ያፈራል። በሌላ ቋንቋ የሚጨምር ፍሬ ኢንክሪዝድ ፍሩት አለ ማለት ነው። እግዚአብሔር የተመሰገነ። የሚጨምር ፍሬ፣ ፍሬያቸው ለምግብ ቅጠላቸው ለፈውስ ይሆናል። ሁለንተናህ ለበረከት ይሆናል። ሁለንተናህ ለህይወት ይሆናል ይላል። አይገርማችሁ? ይሄ መንፈስ ቅዱስ ቃሉ በሚነገር ጊዜ በሐዋርያት ስራ ላይ መንፈስ ቅዱስ አንዳንዶቹ ሲሰሙ ይወርድባቸው ነበር። መንፈስ ቅዱስ ይመጣ ነበር በእነሱ ህይወት ውስጥ። አንዳንዶቹ ይህንን አናቅም ታውቃላችሁ ወይ ሲሏቸው አናቅም፣ ይኸውላችሁ መንፈስ ቅዱስ ማለት ይሄ ነው ሲሏቸው ሐዋርያት እየሰበኩ በመንፈስ ቅዱስ ይሞሉ ነበር። ክብር ለኢየሱስ ይሁን። ተአምሩ ያለው ሐዋርያት ላይ አይደለም፣ ተአምሩ ያለው የተራቡት ላይ። ቃሉ ሲነገር ውስጥ የሚፈጠረው ረሃብ ነው መንፈስ ቅዱስ በአንተ ላይ እንዲመጣ የሚያደርገው። ይኸውላችሁ እዚህ ጋር ያልከፈትኩት ልብ በየትኛውም የተቀባ ሰው እጅ ብጫንብኝ ምንም የሚፈጠር ነገር የለም። ውስጥ ያለው ረሃብ ግን ሐዋርያት ጠብቀውት እንደመጣ እኛም እየተጠባበቅ ነው። መንፈስ ቅዱስ ሲመጣ ታሪካችን ይለወጣል ማለት ነው። እግዚአብሔር የተባረከ ይሁን። ስለዚህ ምን እያለን ያለው? ወንዙ ባለበት የማይጨነግፍ ፍሬ ይሆናል ማለት ነው። ስለዚህ ጭንገፋ ይመታል በጌታ በኢየሱስ ክርስቶስ ስም። መንፈስ ቅዱስ ወደኛ ህይወት ሲመጣ ጭንገፋ፣ ፍሬያማ አለመሆን፣ የነካችሁትን ሁሉ እንዲባረክ የሚያደርገው ይሄ መንፈስ ነው። የእግዚአብሔር መንፈስ ነው። እግዚአብሔር አምላክ በሙላት በዚህ ደግሞ ወቅት እያንዳንዳችንን ወደዚህ ወደ መንፈሱ ሙላት ይዞን እንዲገባ ያስፈልጋል። እንግዲህ ይህንን ካልን በሚቀጥሉት ደግሞ ጥቂት ደቂቃዎች ይህንን እናያለን። ዛሬ መንፈስ ቅዱስን እንዴት ታዲያ እናስተናግደው? መንፈስ ቅዱስን እንዴት እናስተናግደው? እንግዲህ ይሄ የከበረ መንፈስ ስለሆነ በብሉይ ተተነበየ፣ እኛ ግን ተቀበል ነው ዛሬ። ወይ በእኛ ዘመን ግን መንፈስ ቅዱስ አለ እዚህ እና መንፈስ ቅዱስን እንዴት ነው እንድናስተናግደው የሚያስፈልገው? ሳላበዛ ነጥቦቹን ጥቂት ነጥቦች የማሳየው ፕራክቲካል መሆን እንድንችል ነው። እነዚህ 4 ነገሮች እንድታዩቸው እፈልጋለሁ። መንፈስ ቅዱስን በጸሎት ተክተን እናስተናግደው፣ በቃሉ ታጥቀን እናስተናግደው፣ በመንፈስ አንድነት ሆነን እናስተናግደው፣ በመሰጠትና በመስጠት ሆነን መንፈስ ቅዱስን እናስተናግደው። በሚቀጥሉት እንግዲህ ሳምንታት እነዚህን በተን አድርገን እናያቸዋለን ማለት ነው። እግዚአብሔር የተባረከ። በጸሎት ተክተን
በቃሉ ታጥቀን በመንፈስ አንድነት ሆነን በመሰጠትና በመስጠት ታምነን መንፈስ ቅዱስን በዚህ መልኩ እንድናስተናግደው ያስፈልጋል። በጣም የሚገርማችሁ ነገር አይደለም ጌታ በረከት እንዲሆንልን እኮ ሰው እንኳን መጽሐፍ ቅዱስ ምን ይላል? አንዳንዶች ሳያውቁ እንግዳን እንኳን በመቀበል በረከት አለ እኮ ወገኖች። ቤቴ እንግዳን በመቀበል በማስተናገድ እንኳን በረከት አለ አይደል? መንፈስ ቅዱስን ታዲያ ለምን እሱ እንደሚፈልገው አላስተናግደውም? እርሱ እንደሚፈልገው ለምን ሆኜ አልጠብቀውም? እግዚአብሔር የተመሰገነ ይሁን። በሌላ ቋንቋ እኔና እሱ አንድ ጣቢያ ላይ ለምን አንሆንም? ክብር ለኢየሱስ ይሁን። ስለዚህ ዛሬ የመጀመሪያውን ክፍል በጸሎት ተግተን የሚለውን አብረን እናያለን ማለት ነው። እንግዲህ መንፈሱን ስናስተናግድ ዛሬ ክፍል 1 ነው የምናየው። በዚህ ላይ በጸሎት ተግተን እናስተናግደው። እንግዲህ በጸሎት ተግተን ብለን ስንል ዛሬ የምናያቸው አጠር አድርገን በቀሩን ደቂቃዎች እነዚህን 4 ነገሮች ነው። የእግዚአብሔር መገኘት፣ የእግዚአብሔር ባህሪ፣ የእግዚአብሔር ፈቃድና የእግዚአብሔር አሰራር። እነዚህን ነው ዛሬ የምናያቸው። እንግዲህ በጸሎት ተግተን እንጠብቀው ወይም እናስተናግደው ብለን ስንል እነዚህን ነው የምናየው። የእግዚአብሔር መገኘት፣ የእግዚአብሔር ባህሪ፣ የእግዚአብሔር ፈቃድ አለ፣ የእግዚአብሔር አሰራር አለ ማለት ነው። ለነዚህ የምንሰጠው ማንነታችን ወሳኝ ነው ለጸሎቱ ፍሬያማነት ማለት ነው። ይኸውላችሁ መጽሐፍ ቅዱስ ሲናገር እንደ ፈቃዱ አንዳች ብንለምን ይሰማናል የሚል ቃል አለ። እንደ ፈቃዱ አንዳች ብንለምን እንጂ ብንለምን ብቻ አይደለም፣ እንደ ፈቃዱ አንዳች ብንለምን። ስለዚህ ጸሎታችን ፍሬያማ ሊሆን የሚችልበት ፍሬያማ ላይሆን የሚችልበት ነገር ስላለ መንፈስ ቅዱስን ስንጠብቅ ያው መንፈስ ቅዱስ ራሱ እግዚአብሔር ስለሆነ የእግዚአብሔር መገኘት ጉዳይ ወሳኝ ነው። የእግዚአብሔር ባህሪ ወይም የመንፈስ ቅዱስ ባህሪ ማለት ይችላል፣ የእግዚአብሔር ፈቃድ እና የእግዚአብሔር አሰራር በእነዚህ ታጅበን ነው ጸሎታችን በዚህ ታጅቦ ነው ማለት ነው ሊካሄድ የሚገባው። ለምን? መንፈስ ቅዱስ በሙላት በእኛ ህይወት እንዲሰራ ማለት ነው። እንግዲህ የእግዚአብሔር መገኘት ብለን ስንል ጸሎታችን ለእግዚአብሔር መገኘት ወይም ለመንፈስ ቅዱስ መገኘት እውቅና የሰጠ መሆን አለበት። ሰጠን መኖር ማለት ነው። እርሱ ረዳታችን ብቻ ሳይሆን መሪያችንም ነው። አያችሁ፣ መንፈስ ቅዱስን ካያችሁ ምን ይለዋል? ረዳት ይለዋል አይደል? the great helper። ረዳት ብቻ ሳይሆን መሪም ነው። በጣም የሚገርማችሁ ነገር በጣም ብዙ ጊዜ በሰው ልጅ ባህሪ በጣም ተደጋጋሚና የተለመደው ነገር ምንድን ነው? እርዳኝ ግን እንድትመራኝ አልፈልግም ነው ብዙ ጊዜ የምንለው። እርዳኝ እንድትመራኝ አልፈልግም። እገዛ እንፈልጋለን ከሰው፣ ነገር ግን ሰው እንዲመራን አንፈልግም። ማንም እንዲመራን አንፈልግም። ምሪቱን ለእኔ ተወልኝ፣ እርዳታውን ግን ልትረዳኝ ትችላለህ። አንዳንድ ጊዜ ይኸው ባህሪያችን ጌታም ጋር ይመጣና በረከትን እፈልጋለሁ፣ እርዳታን እፈልጋለሁ፣ ነገር ግን ስለ ምሪቱ ችግር የለም ምን ያደርገዋለሁ የሚል ማንነት። እንግዲህ ለክርስቶስ የተጻፈውን ስንመለከት ክርስቶስን ምንድነው ያደረገው? አዳኝም አድርጎታል፣ ጌታም አድርጎታል አይደለም? ስለዚህ ጌታም ነው አዳኝም ነው። ልክ እንደዛው መንፈስ ቅዱስ ደግሞ ረዳታችንም ነው መሪያችንም ነው በዚህ ምድር ላይ ማለት ነው። እግዚአብሔር የተመሰገነ መሪያችንም። ስለዚህ መንፈስ ቅዱስ እንዲረዳኝ እንደምፈቅደው ሁሉ መንፈስ ቅዱስ ደግሞ በህይወቴ እንዲመራኝ፣ እነዚህ በእግዚአብሔር መንፈስ የሚመሩ ስለሚል መጽሐፍ ቅዱስ ሮሜ ላይ በመንፈስ የሚመሩ ስለሚል መንፈስ ቅዱስ እንዲመራኝ። ስለዚህ መንፈስ ቅዱስ እንዲመራኝ ማለት ምን ማለት ነው? የህይወቴን መሪ ታምኜበት ወይም አምኜው ለእርሱ መልቀቅ መቻል ማለት ነው። እግዚአብሔር የተመሰገነ። ግጥም አድርጌ የህይወቴን መሪ ይዤው አንተ ወደምትለኝ ተናገር፣ አንተን የፈለግኩበት ይሄዳለሁ አይደለም። የህይወቴን መሪ አንተ ያዘው፣ ወደ ወደድከው ምራኝ ብለን መንፈስ ቅዱስን መሪ ብለን እውቅና ስንሰጠው ይሄ የዚህ ጊዜ ነው ጸሎታችን ሌላ ሌቭል ውስጥ የሚገባው። ጸሎታችን እሱን ሆስት ማድረግ የሚጀምረው።
ለሱ ዕውቅና እየሰጠ እሱን ማስተናገድ የሚችለው ጸሎታችን እሱን የሚያስተናግድ መሆን አለበት። የሚችለው እንዴት ነው ብትሉ ለመገኘቱ ዕውቅና በመስጠት ረዳቴ ብቻ ሳትሆን መሪ ነህ ብዬ ስለው ማለት ነው። እግዚአብሔር የተመሰገነ ይሁን። አቤት አቤት! ይሄ እኮ ወገኖቼ የሰው ልጅ በፍጹም 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 መልቀቅ የማይፈልገው ነገር ፈቃዱ ነው። ነገር ግን ይሄንን መሪ መልቀቅ መንፈስ ቅዱስ በእኛ ህይወት በሙላት እንዲሰራ ያደርገዋል። ምን ይላል ሲናገር ዮሐንስ 14:17 ላይ እርሱ ዓለም የማያውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። በሌላ ቋንቋ ለእናንተ የእሱ መገኘት ኤክስፔሪየንስ እንድታደርጉት እንድትለማመዱ ተሰጥቷቸዋል። በጣም እኮ ደስ የሚል ነገር ነው። አሁን ሰው በክርስቶስ ሲሆን አንዱ ለመለማመድ ደጅ የሚከፈትለት ይህንን የመንፈስ ቅዱስን ሙላትና ህልውና ነው። እግዚአብሔር የተመሰገነው። ፕሬዘንሱን እየተለማመድን እንኖራለን። አንድ ጊዜ በጣም በወጣትነት በጣም በልጅነት ዘመኔ በሀያዎቹ ውስጥ እያለሁኝ አንድ ቀን ጌታ እንደዚህ ብሎኛል። ስለ ጸሎት ሲያስተምረኝ ምን አለኝ? መጀመሪያ አለኝ እንዳለው ዕውቅና ስጠኝ አለኝ። እውነቱን ነው ደግሞ ይህን ሲለኝ ለእኔ በዛ ሰዓት ለምን ብትሉኝ ለእኔ ጸሎት ፕሮግራም ነበረ። የዛ ጊዜ በቃ መጸለይ ያለብኝ በሆነ ርዕስ ላይ ጸልያለሁ፣ የሆኑ ርዕሶች ደብተሬ ላይ ጸፋለሁ። በቃ ያንን መጸለይ ነው። ይሄ መጥፎ ነው ማለት አይደለም፣ ግን ይሄ ነው ለእኔ። ከዚህ ያለፈ ነገር የለውም ጸሎት። ለካ መንፈስ ቅዱስ ስትንበረከክ መጀመሪያ እኔ አለሁ እዛ፣ ይሄን ዕውቅና ስጥ ነበር ያለኝ። እውነት ነው ደግሞ አሁን እዛ አንድ ክፍል ውስጥ ተንበርክኬ አንድ ሰው መጥቶ አብሮ ቢንበረከክ ወይም ቢቀመጥ የዛ ሰው ህልውና እኮ በደንብ ፊል አደርገዋለሁ፣ አውቃለሁ። ማወቄ ደግሞ የሚያመጣው ተጽዕኖ አለ። አንድ ሰው አጠገቤ ሲሆን የሚያመጣው ተጽዕኖ አለ። አሉታዊ የሚሆን አዎንታዊ ተጽዕኖ ይኖራል። ብቻ ፕሬዘንስ የሚያመጣው ተጽዕኖ አለ። ስለዚህ ምን አለኝ መንፈስ ቅዱስ የመጀመሪያ ጊዜ ማርሰው እኔ እንዳለው ዕውቅና ስጥ መጀመሪያ አለኝ። አይቴሊው ጸሎቴ ግልብጥብጦ ነው የወጣው የዚህ ጊዜ። ለምን ብትሉኝ ለካ ላምነው እችላለሁ አለ እዛ ጋር፣ ለካ ይሰማኛል እዛ ጋር አለ። አያችሁ፣ አንዳንድ ጊዜ የሌለ እየመሰለን ሁሉ እንጸልያለን። ጸሎታችን የሚያመጣው ይመስለናል። ኖ፣ ዕውቅና ልንሰጠው ይገባል ለፕሬዘንሱ። እግዚአብሔር የተመሰገነ ይሁን። ይገርማችኋል፣ ለመኖሩ ምኞት አያስፈልገኝም። ለመኖሩ ደረቴን መዋጠጥ የለብኝም። ለመኖሩ ግን ዕውቅና መስጠት እችላለሁ። እግዚአብሔር የተመሰገነ ይሁን። በሌላ ቋንቋ አምናለሁ እንዳለ ማለት ነው። እግዚአብሔር የተመሰገነ ይሁን። እና ያለው ቃል የሚገርም ነው። እዚህ ላይ ሲናገር በውስጣችሁ ስለሚሆን አለ ትገምታላችሁ አላለም፣ ታውቃላችሁ ኦልሬዲ። እግዚአብሔር የተመሰገነ ይሁን። አሁን አንድ ሰው እዚህ መሀላችን ተሰብስበን ቢሆን አንድ ክፍል ውስጥ ዛሬ በኦንላይን ነው የምንካፈለው። አንድ ክፍል ውስጥ ብንሰበሰብ ይሄ ሁሉ ሰው አንድ ሰው ሆዱን ቢያመው ምንም ምንድን ነው የሚባለው ግድ በቃ የሚያውቀው ነገር ነው። አላውቅም ማለት አይችልም። ሰው ውስጡ የሚሰማውን ነገር ያውቀዋል። ስለዚህ እኔ ላይ ይሰማኝ ይችላል፣ እሱ ግን ውስጡ ስላለ ያ ነገር ይሰማዋል። መንፈስ ቅዱስ እግዚአብሔር የሚለው ምንድነው? መንፈስ ቅዱስ በውስጣችሁ ስለሚኖር ታምናላችሁ ብቻ አይደለም ታውቃላችሁ። እግዚአብሔር የተመሰገነ። በሌላ ቋንቋ መንፈስ ቅዱስ መኖሩን የሚገልጥ መንፈስ ነው ነው። ሃሌሉያ! መንፈስ ቅዱስ መኖሩን ይገልጣል። ምስጢር አይደለም፣ አይንሾካሾኩም። እንዳለ ራሱን ይገልጣል። ካለ ይገልጣል ራሱ መንፈስ ቅዱስ። ለዚህ ነው መንፈስ ቅዱስ በእኛ ውስጥ ሲሰራ የምናገኘው። ስለዚህ ለዚህ ዕውቅና ስጡት ብሎ ይናገራል። እምነት እንግዲህ ቁልፍ ነው ለዚህ። ይሄንን ደጋግመን የምንናገረው ኢንካሬጅ እንድትሆኑ ነው። በእግዚአብሔር ቃል ኢንካሬጅ እንድንሆን። ምን ይላል ዕብራውያን 11:6 ላይ? ያለ እምነትም ደስ ማሰኘት አይቻልም፣ ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል ይላል። ስለዚህ ይሄ ፕሬዘንስ ውስጥ የመኖር ነገር በእምነት የሆነ ነው። እንዴት ብንል ወደ እግዚአብሔር የሚደርስ ካለ በኋላ እግዚአብሔር እንዳለ ከዛስ ለሚፈልጉት ዋጋ እንዲሰጥ
ስለዚህ ከዚህ በላይ ምን ሪያሊቲ አለ? ከዚህ በላይ ምን እውነታ አለ? ይሄ እኮ ነው ትልቁ እውነታ ማለት ነው። አንደኛ አለ እግዚአብሔር ስንበረከክ፣ አለ መንፈስ ቅዱስ ስንበረከክ። ሁለተኛስ ለጸሎቴ መልስ የሚሰጥ ነው ብዬ አምናለሁ እዛ ማለት ነው። ስለዚህ እኔ ብቻ አይደለሁም በጸሎት ስፍራዬ ላይ፣ ከኔ በላይ መንፈስ ቅዱስ ሕያው ነው፣ አላይቭ ነው። እግዚአብሔር የተመሰገነ ይሁን። ሁለተኛው የምናየው የእግዚአብሔር ባህሪ ነው። የእግዚአብሔርን ባህሪ ያማከለ ሊሆን ይገባል ጸሎታችን። ጸሎታችን ለእግዚአብሔር ባህሪ ደግሞ እውቅና የሰጠ ሊሆን ይገባል። ወይም ለመንፈስ ቅዱስም ዛሬ ስለ መንፈስ ቅዱስም ስለምንማር ከስላሴ አንዱ ስለሆነ ስለ መንፈስ ቅዱስም ባህሪ ማወቅ አለብን። ጥቂቱን በኋላ እናያለን። ግን በጠቅላላው እግዚአብሔር በሚለው ጥላ ስር፣ ምክንያቱም አንድ አምላክ ስለሆነ ስናይ ጸሎታችን ለእግዚአብሔር ባህሪ እውቅና የሰጠ ሊሆን ይገባል። ስለዚህ አንደኛ ለመገኘቱ እውቅና ሰጣለሁ፣ ሁለተኛ ደግሞ ለባህሪው እውቅና ሰጥቼ ነው የምጸልየው ማለት ነው። ለምሳሌ በኤፌሶን 3:14-15 ላይ ሐዋርያው ጳውሎስ ሲናገር ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ ብሎ ሲናገር አባትነት የሚለው ምን ማለቱ ነው? ምንጭ ማለቱ ነው አይደለም? አባትነት ምንጭ ነው እንደምናውቀው። ስለዚህ ምክንያት በሰማይና በምድር ያለ ምንጭነት ሁሉ ከሚሰየምበት ምንጭ ከሆነው አባት ፊት እንበረከካለሁ እያለ ነው ያለው። ስለዚህ ምን እያለን ያለው? ዝም ብዬ አይደለም የምንበረከከው። ሃሌሉያ! አባትነት ሁሉ ከሚሰየምበት አምላክ ፊት ነው የምንበረከከው። ምንጭ ከሆነው አባት ፊት ነው የምንበረከከው። በሌላ ቋንቋ እጦት የሚባል ዓለም የሌለበት፣ ሃሌሉያ፣ ላክ የምንለው ነገር፣ እጦት የሚባል ነገር የሌለበት ቦታ ነው። ስለዚህ ስንበረከክ ለባህሪው እውቅና ሰጥቼ ነው። እሱ ማን ነው? አባት ነው። ከአባትነቱ ነው ፊት ሆኜ ነው ተሰይሜ ነው የምጸልየው። ምንጩ የህይወት ሁሉ ምንጭ እዛ አለ። እኔም ለእኔ ህይወት የሚበጀ የሚጠቅመው በረከት የሚሆነው እኔን ህያው የሚያደርገኝ ነገር ሁሉ ያለበት ነው አባቴ ምንጩ። ስለዚህ ስንበረከክ ተስፋ ቆርጬ አይደለም የምንበረከከው፣ ምንጩ ፊት ነው መጥቼ የምንበረከከው። ሃሌሉያ! ኢየሱስ ጌታ። ጥማትህን ሁሉ የሚያረካ ምንጭ ወገኖች፣ እንባን የሚያብስልን፣ ጩኸታችንን የሚያብስልን ማለት ነው። ስለዚህ ባህሪውን ያማከለ ጸሎት ነው የሚያስፈልገን ስንጸልይ። መንፈስ ቅዱስን ስናስብ ዛሬ እናስተናግድ ስንል ፍቅሩንና ቅንዓቱን፣ ትዕግስቱንና ቅጣቱን፣ አባትነቱንና መፈራቱን፣ ኃያልነቱንና መካሪነቱን፣ እውነተኛነቱንና መሐሪነቱን በመረዳት ማለት ነው። ስለዚህ ይሄ ባህሪውን ያላማከለ፣ ባህሪውን ዋና ያላደረገ ጸሎት ወገኖች፣ ጸሎት ስሜት አይደለም። ጸሎት በእውነት ላይ ቆመን እግዚአብሔርን የምናናግረው ነገር በእውነት ላይ ተመስርተን። አንዱ እውነት ምንድነው? ራሱ የእግዚአብሔር ባህሪ ነው። ከእግዚአብሔር ቃል የምንማረው ባህሪው ነው ማለት ነው። ስለ መንፈስ ቅዱስ በቀጥታ ደግሞ እናስባለን። ከዚህኛው ጥቅስ በኋላ የምናየው ይኖራል። ይሄኛውን አንዴ እንበለው። መዝሙር 103 ቁጥር 8-11 እንዴት አድርጎ ባህሪውን እንደገለጠው እስኪ ተመልከቱ። መዝሙር 103 ከ8-11 እግዚአብሔር አለ ሩሩህና መሐሪ፣ ለቁጣ የዘገየ ታማኝነቱም የበዛ ነው። እርሱ ሁል ጊዜ በደልን አይከታተልም፣ ለዘላለምም አይቆጣም። እንደ ኃጢአታችን አልመለሰልንም፣ እንደ በደላችን አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ ለሚፈሩት ምሕረቱ ታላቅ ናት። አይገርምም? የእግዚአብሔርን ባህሪ እንዴት ቁጭ እንዳደረገው ታውቃላችሁ? ጸሎታችን በዚህ የታጀበ መሆን አለበት። መንፈስ ቅዱስ የሚገባው ቋንቋ ስናወራው ይሄ ነው። እግዚአብሔር የተባረከ ይሁን። እግዚአብሔርን አለባህሪው፣ መንፈስ ቅዱስን አለባህሪው አንፈልገው ማለት በባህሪው እንፈልገው ማለት። እግዚአብሔር የተመሰገነ ይሁን። ታዲያ ጥቂት ነገሮች እስቲ የመንፈስ ቅዱስ ባህሪ፣ የራሱን ባህሪ እንመልከት። ልክ በስላሴ ውስጥ አብ፣ ወልድ፣ መንፈስ ቅዱስ ባህሪያት እንደሚገለጥባቸው አንድ አምላክ ሆኖ ሶስት አካል እንደሚባለው እያንዳንዱ ደግሞ የራሱ ባህሪ ስላለው እስቲ የመንፈስ ቅዱስን ዛሬ እንየው። እሱን ስንፈልገው ምንድን ነው? አንደኛ የሚፈለግ ነው መንፈስ ቅዱስ። ክርስቶስ እኛን ሲፈልገን እርሱን ደግሞ እኛ እንፈልገዋለን። ስለዚህ ፈልጉት፣ ጠብቁት የተባለው ከኛ ዘንድ ነው። ጌታ ኢየሱስ ክርስቶስ ፈልጎን መጣ።
እኛ ደግሞ መንፈሱን እንፈልጋለን። አንዱ የሚፈለግ ነው። ባህሪውን ማወቅ አለብን። ቁጭ ብለን ፈልጎኝ ይምጣ የፈለገ ቀን ይምጣ ብንል የሚሆን አይደለም። ጥማት ይጠይቃል። ለዚህ ነው መራብ ያለብን፣ የእግዚአብሔርን መንፈስ መጠማት ያለብን። ሁለተኛው መንፈስ ቅዱስ ዛሬ በምድር ላይ መንፈስ ቅዱስ ለአማኝና ለቤተ ክርስቲያን ይናገራል። እሱ ነው የሚናገረው። ድምፅ መስማት ከፈለጋችሁ መንፈስ ቅዱስ ነው የሚናገረው። ስለዚህ ይመራል፣ ይወቅሳል፣ ደግሞ ያስተምራል። ዛሬ ይሄ ዮሐንስ 16 ላይ ሄዳችሁ ይህን ሁሉ ማንበብ ትችላላችሁ። ከመጽሐፍ ቅዱስ ውስጥ የወጡ እውነታዎች ናቸው። ይመራል፣ ይወቅሳል፣ እንዲሁም ያስተምራል። ስለዚህ ምራኝ ልለው፣ ውቀሰኝ ልለው፣ እንደገና አስተምረኝ ልለው ብፈልግ የምመጣው እሱ ጋር ነው ማለት ነው። ይሄንን ማንነቱን ማወቅ መቻል አለብኝ። ሌላው ስለ ባህሪው ሲናገር ያዝናል። መጽሐፍ ቅዱስ ሲናገር ኃጢአት ስንሰራ ያዝናል ይላል እግዚአብሔር ቃል ሲናገር። ይሄ በጣም አንዱ በጣም ወሳኝ ነገር ነው ለአንድ አማኝ። ዛሬ በዚህ ዘመን ላይ መንፈስ ቅዱስ ያዝናል ብሎ ማሰብ እኮ በጣም ወሳኝ ነው። ብዙ ጊዜ አናስብም። እያሳዘንነው አናውቅም። ለምን መሰላችሁ? መንፈሱን እውቅና ካልሰጠ ነው ስናሳዝነው አናውቅም። እሱ ሲያዝንብን እኮ እንድናውቀው እውቅና ሰጥተ ነው፣ ባህሪውን ተረድተን ነው እኮ ወገኖች። እንደሱ ሆነን ስንመጣ መንፈስ ቅዱስን እንዳሳዘን ነው ሲገባን ፈጥነን እንመለሳለን። ለምን? ካለሱ መሪም ወቃሽም አስተማሪም ስለሌለ። ዛሬ እሱን የተሰጠን ለቤተክርስቲያን የተሰጠን እሱ ነው። እሱን ገፍተን መማር አንችል፣ መመራት አንችል ወገኖች፣ መወቀስ አንችል በጭራሽ። በጣም በጣም ኢምፖርታንት ነው። ስለዚህ ማዘኑን ራሱ ሴንስ ማድረግ መጀመር አለበት አንድ ክርስቲያን፣ ወይም ሊያደርግ ይገባል አንድ ክርስቲያን። ማዘኑ በጣም ወሳኝ ነው። ሌላው ይቃትታል። መንፈስ ቅዱስ በእኛ ዘንድ እሱ ነው በቃ እንደ እግዚአብሔር ፈቃድ ይማልድልናል። ይሄ ማለት እንግዲህ እነሱ አልቻሉም ብሎ ልክ እንደ ሕግ ጡንቻህን አሳይ ሳይሆን የሚለው እሱ ይረዳል፣ ያግዛል፣ ይተጋል በእኛ ህይወት ውስጥ። ስለዚህ ይቃትታል። ሌላው ይመረምራል። ልባችንንና ሀሳባችንን መንፈስ ቅዱስ ይመረምራል። ይሄ እንግዲህ በመንፈስ ቅዱስ ዙሪያ አቴንሽን ስንሰጥ ስለ መንፈስ ቅዱስ እነዚህን ነገሮች እንድናስባቸው ልፈልገው የሚገባ እንደገና ደግሞ የሚመራ፣ የሚወቅስ፣ የሚያስተምር፣ የሚያዝን፣ የሚቃትትልኝ፣ እንደ እግዚአብሔር ፈቃድ የሚማልድልኝ፣ የሚመረምር፣ ልቤን ሐሳቤን የሚመረምር ነው ብዬ እንዲመረምረን። አሁን በራሳችን ፊት አንዳንድ ጊዜ ሁሌ ትክክል ነን አይደል? መንፈስ ሲመረምረን ነው እውነታው የሚታወቀው። ስለዚህ ዛሬ እንፍቀድለት። መንፈስ ቅዱስ ጓዳህን፣ ቤትህን፣ ህይወትን፣ ልብህን ይሙላ ማለት ነው። እግዚአብሔር የተመሰገነው። እንግዲህ ሶስተኛው ጸሎታችን በእግዚአብሔር ፈቃድ ዙሪያ መሆን አለበት። በፈቃዱ የታጀበ ሊሆን ይገባል። እንግዲህ ምንድነው አሁን እያደረግን ያለ ነው ዛሬ? በመጀመሪያው ላይ እንዴት መንፈስ ቅዱስን ለማስተናገድ ትክክለኛው ድባብ እንዴት ይፈጠር፣ አትሞስፌሩ እንዴት ይዘጋጅ ብንል ይሄ ነው አንዱ። ጸሎታችን በፈቃዱ የታጀበ ሊሆን ይገባል። አንደኛ ዮሐንስ 5:14 ላይ በእርሱ ዘንድ ያለን ድፍረት ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል ይላል። ስለዚህ ፈቃዱ ወሳኝ ነው። ሌላው ምን ይላል? በዮሐንስ 15:7 ላይ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል ብሎ ጌታ ኢየሱስ ክርስቶስ ሲናገር እናያለን። ስለዚህ መንፈስ ቅዱስ በእኛ ህይወት ውስጥ ሊሰራ ሲመጣ ለዚህ ለእግዚአብሔር ፈቃድ፣ ለእግዚአብሔር ቃል፣ ለእግዚአብሔር ድምፅ እውነት ህይወታችን የተገዛ ሊሆን ይገባል ማለት ነው። መንፈስ ቅዱስ ይሄ ነገር ባለበት ሁሉ መስራት፣ መንቀሳቀስ ይችላል። የሚከለክለው ነገር የለም። እግዚአብሔር የተመሰገነው። ስለዚህ መገኘቱን የምንፈልግ፣ ባህሪውን ለማወቅ የምንተጋ፣ ፈቃዱን የምንለይ ስንሆን የሚሆን ነገር አለ። መንፈስ ቅዱስ በእኛ ህይወት እንደ ልቡ መስራት እንዲችል እያደረግነው ያለ ነው። ሌላው የመጨረሻው ደግሞ የምናየው የእግዚአብሔር አሰራር የምንለው ነው። አሰራር፣ እግዚአብሔር አሰራር፣ ጸሎታችን በእግዚአብሔር አሰራር ውስጥ ሊኖር ይገባል ማለት ነው። ይኸውላችሁ እንግዲህ ማመን ነው የመጀመሪያው ነገር። ስለ አሰራር ስናይ ቆላስይስ 2:12 ላይ በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር አሰራር ምን ይለዋል? በማመናችሁ የሚል ቃል አለ። ስለዚህ እየነገረን ያለው ምንድነው? የእግዚአብሔር አሰራር
አለ። የመጀመሪያው ነገር እሱ ነው። ስለዚህ ምን ማለት ነው? የእግዚአብሔር አሰራር እንዳለ ምን ማለት ነው? የእግዚአብሔር ሲስተም እንዳለ የመንግስቱ ስርዓት እና አሰራር እንዳለው ልክ ዓለም ስርዓት እንዳላት በሰይጣን ዓለም ውስጥ ግዛት ውስጥ ስርዓት እንዳለ ይሄ ሁሉ ስርዓት ምንጭ ዋናው መጀመሪያ ስርዓት የሚለውን ሲስተም የሚለውን ራሱ እግዚአብሔር ዘንድ ነው ያለው። መንግስቱ አሰራር አለ። ስለዚህ ይሄ በእግዚአብሔር አሰራር ይላል። ሁለተኛ ደግሞ እሱ ብቻ ሳይሆን በአሰራሩ ደግሞ በማመናችሁ ይላል። ማመን። ስለዚህ ይኸውላችሁ እየጸለየ የማያምን ሰው አለ። ታውቃላችሁ? እየጸለየ የማያምን ሰው፣ እንደ ፈቃዱም እየጸለየ የማያምን ሰው፣ ጸልዮም ሲጨርስ የማያምን ሰው አለ። ለምን? ጸልዮ ሲጨርስ ሌላ ነገር የሚያወራ ሰው፣ የጸለየውን ራሱ የሚጋጨው ነገር ያወራል። የጸለየውን ራሱ የሚያፈርሰውን ነገር ያወራል። እግዚአብሔርን አምኖት ጸልዮ በሆነ ጉዳይ ተነስቶ እራሱ ያፈርሰዋል። ለምን? በእግዚአብሔር አሰራር ማወቅ ብቻ አለ ማመን ያስፈልጋል። እግዚአብሔር የተመሰገነ። ስለዚህ አሰራር አለው። በአሰራሩ ደግሞ በማመናችሁ ይላል። ስለ አሰራሩ እንግዲህ ስናይ በጽድቅ፣ በእምነት፣ በተስፋ፣ በፍቅር ከውስጥ ወደ ውጭ ማነጽ ውስጣዊ ነገር ላይ ነው እግዚአብሔር የሚሰራው። በእውነትና በምህረት፣ በእውነትና በፍቅር እያላችሁ መዘርዘር ትችላል። ይህ እነዚህ የእግዚአብሔር አሰራሮች ናቸው። ስለዚህ ምን ማለት ነው? አሰራሩን ለማወቅ ደግሞ ራሳችን እንደገና በዚህ በሕያው ቅዱስ ቃሉ ውስጥ ይህንን አሰራር ልንመረምረውና ልናየው ይገባል ማለት ነው። እግዚአብሔር የተመሰገነ። ስለዚህ ወደዚህ ውስጥ እየገባን ስንሄድ፣ እየጠለቅን ስንሄድ ጸሎታችን በእነዚህ አራት ነገሮች እየታጀበ ሲሄድ ማለት ነው። የእግዚአብሔር መገኘት፣ የእግዚአብሔር ባህሪ፣ የእግዚአብሔር ፈቃድ እና የእግዚአብሔር አሰራር። ዋው! በእነዚህ ይችን አንብቤላችሁ ነው የምጨርሰው። ብዙ አልሄድም። ጌታ ያስተማረውን ጸሎት ስናይ እስቲ አንዴ እናንብበው። የምናውቀው ሁሌ የምንጸልየው ጸሎት ነው። እናንተ ግን እንዲህ ብላችሁ ጸልዩ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። ወደ ፈተናም አታግባን፣ ከክፉ አድነን እንጂ መንግስት፣ ኃይል፣ ክብርም ለዘላለሙ ያንተ ነውና አሜን ይላል በማቴዎስ 6 ከ9 እስከ 13 ላይ። ይሄ ጸሎት ምንድን ነው የያዘው ውስጡ ብላችሁ አራት ዋና ዋና ነገሮች ይገኙበታል። መገኘቱን፣ ባህሪውን፣ ፈቃዱንና አሰራሩን ያካተተ። ጸሎት ለመገኘቱ እውቅና ይሰጣል፣ ለባህሪው እውቅና ይሰጣል፣ ለፈቃዱ እውቅና ይሰጣል፣ ለአሰራሩ። ጥቂቶቹን እንመልከታቸው እዛው ጥቅሱ ውስጥ ማለት ነው። ሄደን እንመልከታቸው። እነዚህ ነው በተለየ ቀለም ያረኳቸው። በሰማያት የምትኖር ሕያው ነህ፣ ለዘላለም ያለህ ነህ። የእግዚአብሔርን ማንነት ነው እውቅና የሚሰጥ። አንተ ትኖራለህ። የምትኖር ማለት ምን ማለት ነው? ሁሌም ትኖራለህ ነው። የሆነ ጊዜ ጀመርክ አይደለም የሚለው፣ የምትኖር ነህ ነው። ሁለተኛው ምን ይላል? ስምህ ይቀደስ ይላል። ምክንያቱም የእግዚአብሔር ስም መቀደስ ነው ያለበት፣ ሌላ ሊሆን አይችልም። ከስሞች ሁሉ የተለየ ስም ነው ይለዋል። መንግስትህ ይለዋል። አሰራሩን ተመልከቱ። ስርዓት አለ፣ ሲስተም አለ፣ የዘረጋው ነገር አለ፣ መንግስት አለ ይለዋል። ፈቃድህ ይለዋል። ፈቃድህ በሰማይ እንደሆነች ይለዋል። ፈቃድህ ዋና ነው ለጸሎቴ። ከዛ ደግሞ ምን ይላል እዚህ ላይ ሲናገር? የዕለት እንጀራችንን ስጠን ይላል። ምንጬ ነህ አንተ ይለዋል። እግዚአብሔር የተመሰገነ ይሁን። አንተ ምንጬ ነህ ይለዋል። ከዛ ደግሞ ምን ይላል? በደላችንን ይቅር በለን ይላል። ስለዚህ እኔ የምታጸድቀኝ አንተ ነህ እያለው ነው ያለው፣ ሌላ ማንም አይደለም። እኔ ራሴን ላጸድቅ አልችልም፣ አንተ ነህ እኔን የምታጸድቀኝ። ከዛስ አታግባን ይለዋል። ፕሮቴክት ያደርገዋል። እንደገና ደግሞ አድነን ይለዋል። የምታድን አንተ ነህ እያለ ይጠቅሳል። ስለዚህ እነዛን ነገሮችን ያካተተ ሀሳቡ ብንተነትነው እዚህ ውስጥ መስፋት እንችላለን። እነዛን አራቱን ነጥቦች ማለት ነው። ጸሎታችን በእንደዚህ የታጀበ ሊሆን ይገባል። ይሄ በሚሆንበት ጊዜ መንፈስን የማስተናገድ አቅማችን በጣም በጣም ከፍ እያለ መሄድ ይጀምራል ማለት ነው። በጣም በቃ መገኘቱን እውቅና እየሰጠ ሊሆን ይገባል። እንደገና ደግሞ ባህሪውን፣ ፈቃዱን እና የእግዚአብሔርን አሰራር ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ በዚህ ዛሬ እንጀምራለን። ጠለቅ እያልን እየገባን ነው የምንሄደው። ዛሬ ግን እዚህ ላይ እናቆማለን።
መንፈስ ቅዱስ በቤቴ ዋና ነህ፣ በህይወቴ ዋና ነህ። በቤተ ክርስቲያናችን ዋና ነህ። ለአንተ ነው እውቅና የምንሰጠው።